ሰላም ጤና ይስጥልን ውድ ቻናላችን ተከታዮች በዛሬው ዝግጅታችን የኢትዮጵያ ዜጎች የጉዞ ቪዛዎችን እንዴት ማግኘት ይችላሉ? ኢትዮጵያዊ ዜግነትና ፓስፖርት ያላቸው ሰዎች ነፃ ቪዛን እንዴት ከየትኞቹ ሀገራት ማግኘት ይችላሉ? የማለፊያ ወይም የመዳረሻ ቪዛን የሚሰጡት ሀገራት እነማን ናቸው? የኤሌክትሮኒክስ የጉዞ ፈቃድ ወይም የኤሌክትሮኒክስ ቪዛን ኢቪዛ የሚሰጡት ሀገራት የትኞቹ ናቸው? እንዲሁም ለኢትዮጵያውያን ቪዛ ግዴታ የሚያደርጉ ሀገራትን እና ቪዛን ለማግኘት የተቀመጡ መስፈርቶችን የተመለከቱ እጅግ አስፈላጊና ወቅታዊ ጉዳዮችን ይዘንላችሁ ቀርበናል። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ይጀምሩት። ኢትዮጵያውያን ዜጎች ፍሪ ቪዛዎችን እንዴትና ከየት ሀገር ማግኘት ይችላሉ? የኢትዮጵያ ፓስፖርት ነፃ ቪዛ የሆነባቸው ሀገራትስ እንደ አውሮፓውያን አቆጣጠር በ2025 እነማን ናቸው? የኢትዮጵያን ፓስፖርት የያዙ ዜጎች በዓለም ዙሪያ መጓዝ የሚችሉባቸው የተለያዩ ሀገራት አሉ። ይህ ልዩና ግልጽ መስፈርትን ያሟላ ቪዛ ነው። የኢትዮጵያን ፓስፖርት የያዙ ሰዎች ከቪዛ ነፃ በሆነ መልኩ የጉዟቸውን መዳረሻ የሚያደርጓቸው ሀገራት በጠቅላላ 43 ናቸው። የኢትዮጵያ ዜግነት ያላቸው ዜጎች ከቅድመ ቪዛ ውጭ የሆነ አገልግሎትን ለማግኘት በቅድሚያ ስለሚሄዱባቸው መዳረሻ ሀገራት አጠቃላይ የጉዞ መመዘኛዎችን፣ መግለጫን፣ ማብራሪያን ወይም ዝርዝር መረጃዎችን ማሟላትና ማቅረብ ይጠበቅባቸዋል። እነዚህ መረጃዎች ከቪዛ ነፃ የሆኑ ሀገራትን ዝርዝር፣ በቪዛ መዳረሻ የሆኑ ወይም የኤሌክትሮኒክስ ጉዞ ፈቃድ ኤሌክትሮኒክስ ትራቨል አውቶራይዜሽን ያላቸውን ሀገራትን ሊያካትት ይችላል። በተጨማሪም ይህ የጉዞ መዳረሻ ሀገራትን የያዘው መግለጫ ኢትዮጵያዊ ፓስፖርት ለያዙ ዜጎች በቅድመ ቪዛ፣ በኤሌክትሮኒክስ ቪዛ እና በመደበኛ ቪዛ ላይ ተግባራዊ በሚደረግ መልኩ አስፈላጊ መስፈርት ሆኖ ይቀርባል። በቅድሚያ የኢትዮጵያን ፓስፖርት የያዙ ዜጎችን ከቪዛ ነፃ የሚያስተናግዱ ሀገራት እነማን ናቸው? ቪዛ ፍሪ ካንትሪስ የሚለውን ጉዳይ እንመለከታለን። የኢትዮጵያን ፓስፖርት የያዙ ሰዎች ከቪዛ ውጭ ጉዞ ማድረግ የሚችሉባቸው 13 ሀገራት ቢሆኑም በተለያዩ ምክንያቶች በበርካታ ኢትዮጵያውያን የሚመረጡት ሀገራት የዓለም ዋነኛዋ የንግድ ሀገር ሲንጋፖር፣ በአፍሪካ የተረጋጋ አስተዳደር የመሰረቱት ጋናና ሩዋንዳ ሲጠቀሱ፣ ፊሊፒንስ፣ ባርባዶስ፣ ቤኒን፣ ጋምቢያ፣ ዶሚኒካ ሪፐብሊክ፣ ማይክሮኔዥያና ሃይቲ ናቸው። ነገር ግን መንግሥት አልባ ወደ ሆነችው ሃይቲ እንዲሄዱ አንመክርም። ከላይ የቀረቡት ዝርዝሮች ለኢትዮጵያ ዜጎች ከቪዛ ነፃ የሆነ ጉዞ የተፈቀደባቸው ሀገራት ናቸው። ቢሆንም የመንገደኞቹ የቆይታ ጊዜ ከግምት ውስጥ ገብቶ ዕውቅና ሊሰጠው ይገባል። ወደ እነዚህ ሀገራት የሚሄዱ ኢትዮጵያውያን ዜጎች የጉዞ ዓላማቸው በሀገሪቱ ዘንድ የተፈቀደ ሊሆን ይገባል። ስለዚህ የሀገራቱን የቪዛ መተዳደሪያ ደንቦችን ሊያከብሩ ይገባል። በበርካታ ሀገራት ላይ በጉዞ መዳረሻ ወቅት ለቪዛ የቆይታ ጊዜ ማረጋገጫ ይሰጣል። ይህ ሂደትም ዓለም አቀፍ የሆነውን የቪዛ ዌይቨር ፖሊሲን ይከተላል። የኢትዮጵያን ፓስፖርት ለያዙ የመዳረሻ ወይም የማለፊያ ቪዛ የሚያቀርቡ ሀገራት እነማን ናቸው? ቪዛ ኦን አራይቫል። የኢትዮጵያ ዜጎች በዓለም አቀፍ ደረጃ ብቁና ተገቢ የሆኑ የጉዞ መስፈርቶችን ላሟሉት የመዳረሻ ቪዛዎችን የሚያቀርቡ ሀገራት 29 ናቸው። አብዛኛውን ጊዜ ይህ የማለፊያ ወይም የመዳረሻ ቪዛ በአየር መንገድ ወይም በድንበር ማቋረጫ አካባቢዎችና በጉዞ መዳረሻዎች ላይ ሊሰጥ ይችላል። በእነዚህ ስፍራዎች ላይ ክፍያዎች፣ ሕጋዊና ትክክለኛ ማረጋገጫ፣ በጉዞ የተፈቀደው የቆይታ ጊዜ ወይም የሚታደስበት ወቅት ፍተሻ ምልክት ይደረጋል። እነዚህ ሀገራትም ባንግላዴሽ፣ ቦሊቪያ፣ ብሩንዲ፣ ኬፕ ቨርዲ፣ ኮሞሮስ፣ ጅቡቲ፣ ኬንያ፣ ኤርትራ፣ ጊኒ ቢሳው፣ ማዳጋስካር፣ ሞሪሼስ፣ ሞዛምቢክ፣ ናይጄሪያ፣ ሴኔጋል፣ ሲሼልስ፣ ታንዛኒያና ታይላንድ፣ ዚምባብዌ ናቸው። እነዚህን ሀገራት መዳረሻ ያደረጉ መንገደኞች የስደተኞችን ፍተሻ አካባቢዎች ላይ የመጠይቅ ወረቀቶች፣ አስፈላጊ ሰነዶችን ማቅረብና ከሚመለከተው አካል የተሰጠ የቪዛ ክፍያ ማሟላት ይጠበቅባቸዋል። የስደተኞች ተቆጣጣሪ ኦፊሰር ቪዛውን በማረጋገጥ መንገደኛው ወደሚፈልገው ሀገር እንዲገባ በተፈቀደለት መሆኑ እንዲቆይ የተወሰነለት ጊዜና የሚቆይበት ዓላማ ተጣርቶ ይገባል። ለኢትዮጵያ ዜጎች በኤሌክትሮኒክ ብቻ ጉዞ ፈቃድ የሚሰጡ ሀገራትን እንደሚከተለው እናያለን። ወይም ኤሌክትሮኒክ ትራቨል አውቶራይዜሽን ካንትሪስ ፎር ኢትዮጵያ ሲቲዝን ኢቲኤ። ለኢትዮጵያ ዜጎች የኤሌክትሮኒክ ጉዞ ፈቃድ የሚሰጡ ሀገራትን በመጠቀም ጉዞ ይደረጋል። ይህ ዲጂታል የሰነድ መስፈርትን በመከተል ብቁ ሆነው የተጓዙ ተጓዦች የሚስተናገዱበት ስርዓት ውስን በሆኑ ሀገራት ላይ ከቪዛ ነፃ በሆነ መልኩ በኦንላይን በቅድሚያ ጉዞ ማግኘት ይቻላል። በርካታ ሀገራት ይህንን ስርዓት በመጠቀም በርካታ የጉዞ መስመሮችን ማስተናገድ ችለዋል። ውጤታማ የአመልካቾች አገልግሎትን በመስጠት በሰዓታት ወይም በጥቂት ቀናት ውስጥ የተረጋገጠ የጉዞ ፈቃድን ያስገኛል። በዚህ የኤሌክትሮኒክ ጉዞ ፈቃድ ሂደት ላይ አስፈላጊ የሆኑትና ለጉዞ ብቁ የሚያደርጉት መሰረታዊ ጉዳዮች የመንገደኞች ዜግነትና መዳረሻ ሀገራት ናቸው። መንገደኞች በዚህ ዘመናዊ ዘዴ ወደሚጠቀሙ ሀገራት ጉዞ ለማድረግ ከማቀዳቸው በፊት ሁልጊዜም የተወሰነ የመግቢያ መስፈርት እንዳሟሉ ማረጋገጥ፣ የጉዞ መስፈርት፣ ለጉዞ ግዴታና አስፈላጊ የሆኑ መለኪያዎችን ማቅረብ እንደሚችሉ ማረጋገጥ ይጠበቅባቸዋል።
ኢትዮጵያዊ ዜጎች በኤሌክትሮኒክ ቪዛ ሲያመለክቱ የሚቀበሉት ሀገራት እነማን ናቸው? የጉዞ መስፈርትን ማሟላት የሚችሉ ኢትዮጵያዊ ዜጎች ከጉዞ በፊት በኤሌክትሮኒክ ቪዛ የሚቀበሉት 48 የዓለም ሀገራት ናቸው። ይህ የኤሌክትሮኒክ ቪዛ ዲጂታል በመሆኑ አመልካቾች በኦንላይን አማካኝነት በኢሜል አድራሻቸው ያመለክታሉ። ይህ ሂደት ጊዜን ሊወስድ፣ ክፍያ ሊጠይቅና የጉዞና የአሰራር ሕጉ እንደየሀገራቱ ተለዋዋጭ ሊሆን ይችላል። ከነዚህ ሀገራት መካከል አውስትራሊያ፣ ኳታር፣ ባህሬን፣ ዩናይትድ አረብ ኤሚሬቶች፣ ኦማን፣ ሆንግ ኮንግ፣ ኢንዶኔዥያ፣ ሊቢያ፣ ማሌዥያ፣ ደቡብ አፍሪካ፣ ቡርኪና ፋሶ፣ ቦትስዋና፣ ካሜሮን፣ ጋና እና ዩጋንዳ በጥቂቱ ይጠቀሳሉ። ይህ የኤሌክትሮኒክ ቪዛ ሂደት በኦንላይን በሚሞላ የአመልካቾች ፎርም ይጀምራል። አመልካቾች ግላዊና የፓስፖርት መረጃዎችን ይሞላሉ፣ አስፈላጊ ሰነዶችን ይይዛሉ። ለምሳሌ ፓስፖርት ሳይዝ፣ ፎቶግራፍና የቪዛ ክፍያ ይፈጽማሉ። አመልካቾች ያሟሏቸውንና ያቀረቧቸውን መረጃና ሰነዶች በድጋሚ መፈተሽና ማረጋገጥ አለባቸው። የኤሌክትሮኒክ ቪዛ ለአመልካቾች መልእክት ይልካል። ይህ ሂደት አብዛኛውን ጊዜ በኢሜል ይከናወናል። በፒዲኤፍ ወይም በኤሌክትሮኒክ ፎርማት ሊሆንም ይችላል። መንገደኞች እነዚህን መረጃዎች በኮፒ ለራሳቸው በማስቀረት በጉዞ ወቅት ሊይዙ ይገባል። ይህ የኤሌክትሮኒክ ቪዛ መስፈርት አስፈላጊ ግዴታዎች ወይም መመሪያዎች እንደ መንገደኞቹ ዜግነት አሊያም እንደ ጉዞ መዳረሻ ሀገራቱ ሁኔታዎች ተለዋዋጭ አሰራር ሊከተል ይችላል። ስለዚህ ጉዞን ከማቀድ አስቀድሞ ይህንን የመዳረሻ ሀገራት አስፈላጊ የቪዛ መስፈርት ማረጋገጥ ተገቢ ነው። ሌላው ለኢትዮጵያውያን ዜጎች ቪዛን ግዴታ የሚያደርጉ ሀገራት ዝርዝሮችን እንደሚከተለው እናያለን። የኢትዮጵያን ፓስፖርት የያዙ ዜጎች ከጉዟቸው አስቀድሞ መደበኛ ቪዛ ለማግኘት የሚጠየቁባቸው ወይም የሚያመለክቱባቸው ሀገራት 138 ናቸው። ሆኖም እነዚህን ሁሉ ሀገራትን በመዘርዘር የቻናላችንን ቤተሰቦች ጊዜ አንፈጅም። ስለዚህ በበርካታ ኢትዮጵያውያን ዘንድ ለስራ፣ ለትምህርት፣ ለሕክምና፣ ለጉብኝት፣ ለስፖርታዊ ውድድሮች፣ ለሙዚቃ ኮንሰርቶች፣ ለስብሰባዎች፣ ለንግድ ተግባራት ወይም ለሌሎች ጉዳዮች ተመራጭ የሆኑ ሀገራትን ብቻ እናቀርባለን። የኢትዮጵያን ፓስፖርት ያላቸው ወደ እነዚህ 138 ሀገራት ከመጓዛቸው አስቀድመው ለመደበኛ ቪዛ ማመልከት ወይም መጠይቅ ማቅረብ ይጠበቅባቸዋል። እስቲ አብዛኛውን ጊዜ ለጉዞ የሚመረጡ ጥቂት ሀገራትን ብቻ እንጥቀስ። እነዚህም አልጄሪያ፣ ኦስትሪያ፣ ቤላሩስ፣ ቤልጅየም፣ ብራዚል፣ ካናዳ፣ ቻይና፣ ክሮሺያ፣ ቆጵሮስ፣ ኩባ፣ ግብፅ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ግሪክ፣ ስፔን፣ ስዊድን፣ ስዊዘርላንድ፣ ቱርክ፣ አይስላንድ፣ ህንድ፣ እስራኤል፣ አሜሪካ፣ ዩናይትድ ኪንግደም፣ እንግሊዝ፣ ዌልስ እና ስኮትላንድ፣ ሃንጋሪ፣ አየርላንድ፣ ህንድ፣ ጃፓን፣ ጃማይካ፣ ጆርዳን፣ ኩዌት፣ ሊባኖስ፣ ሉክዘምበርግ፣ ማልታ፣ ሜክሲኮ፣ ሞናኮ፣ ሞሮኮ፣ ኔዘርላንድ፣ ኒውዚላንድ፣ ደቡብ ኮሪያ፣ ኖርዌይ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ሩሲያ፣ ዩክሬን፣ ሳውዲ አረቢያ፣ ታይዋንና ቱኒዚያን በከፊል ይጠቀሳሉ። በመሰረቱ የቪዛ ማመልከቻ የሚቀርበው የመዳረሻ ሀገራቱን በሚወክሉት ኤምባሲዎችና ቆንስላ ጽሕፈት ቤቶች ነው። በአጠቃላይ አመልካቾች በተወለዱበት ወይም በሚኖሩበት ሀገር ውስጥ በሚገኙት ተወካይ ኤምባሲዎችና ቆንስላ ጽሕፈት ቤቶች በመሄድ ሰነዶቻቸውን፣ ፓስፖርት፣ ፎቶግራፎች፣ የጉዞ ዝርዝር መግለጫዎች፣ የፋይናንስ ማረጋገጫዎችና አግባብነት ያላቸው አስፈላጊ ነገሮችን ከጉዞ እቅድ በፊት ማሟላታቸውን፣ ጉዟቸው ተገቢ መሆኑንና ፈቃድ ማግኘቱን ማረጋገጥ አለባቸው። በመጨረሻም የኢትዮጵያን ፓስፖርት ባለቤት የሆኑ ዜጎች በማንኛውም የቪዛ ጉዳይ ላይ ሀገራቸው ከሌሎች ሀገራት ጋር የምትፈርመውንና የምትፈጽማቸው ውሎች ወይም ስምምነቶች ሊሻሻሉ፣ ሊለወጡ፣ ለተወሰነ ጊዜ ገደብ ወይም ክልከላ ሊደረግባቸው ይችላሉ። በመጨረሻም ሀገራቱ ውስጥ የመግባት እገዳና ማዕቀቦች ሊጣሉ፣ የቪዛ መስፈርቶች ሊለወጡና ሊሻሻሉ ይችላሉ። ስለዚህ ማናቸውም የተለያዩ ሀገራትን ቪዛ ማግኘት የሚፈልጉ የኢትዮጵያ ዜጎች በቪዛ ጉዳይ ላይ ትክክለኛ መረጃና በቂ ዕውቀት ሊኖራቸው ይገባል። እንግዲህ በተለያዩ ሀገራት ጉዞ ለማድረግ ላቀዳችሁ ሁሉ መልካም ነገር እንዲገጥማችሁ እየተመኘን የዛሬውን በዚሁ አበቃን። በቀጣይ በየዕለቱ የምናቀርባቸው ዝግጅቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ሰላማችሁ ይብዛ።